ሃይ ጋይስ እንዴት ናችሁ? ዛሬ በዚህ ቪዲዮ የምናወራው ጅማ ዩኒቨርሲቲ ጆይን ለማድረግ እያሰባችሁ ያላችሁ ልጆች ወይም ደግሞ እኔ የምማርበትን ግቢ ጅማ ዩኒቨርሲቲ ጆይን ከማድረጋችሁ በፊት ማወቅ ያለባችሁ ነገሮችን ነው የምናየው። ኖትቡኬ ላይ ጽፌላችኋለሁ ወይም በደንብ ኤክስፕሌን ለማድረግ እንዲበቃው ወይም ደግሞ የሆነ የተሰበሰበ ኢንፎርሜሽን ለእናንተ ሼር ለማድረግ ማለት ነው። ሰው የተለያየ ነገር ስለሆነ የምናወራው ዋት አም ጎይንግ ቱ ዱ ኢዝ ለአራት ቦታ ከፍያለሁ። about the city ወይም ስለ ጅማ ከተማ፣ about the uni ወይም ደግሞ ስለ ጅማ ዩኒቨርሲቲ፣ ከዛ ደግሞ about the academic curriculum ስለ ትምህርቶቹ፣ በስተመጨረሻ ደግሞ about the departments as a freshman join ለማድረግ ሰው ያስፈልጋሉ ብዬ ያሰብኳቸው ነገሮች ሰብስቤያለሁ። so we are going to talk about them። ይህን ቪዲዮ በደንብ ተከታተሉ። መጨረሻ ላይ በደንብ የሚጠቅሟችሁን ኢንፎርሜሽን ታገኛላችሁ ብዬ ስለማስብ ተጨማሪ ጥያቄ ካላችሁ ደግሞ ኮሜንት ላይ ታስቀምጡልኛላችሁ። በመጀመሪያ ስለ ከተማ ወይም ደግሞ ስለ ጅማ ከተማ እናወራ። ጅማ ከተማ ከአዲስ አበባ በ353 ኪሎ ሜትር ርቀት ላይ ነው የሚገኘው። አብዛኛው ሰው ወይም ደግሞ ከተለያየ የሀገሪቷ ክፍል የሚመጣ ሰው ለመምጣት የሚመቸው አዲስ አበባ መጥተው ነው። ፕሌንም ያለው ከአዲስ አበባ ወደ ጅማ ነው። ባስም ሞስት ኦፍ ዘ ታይም ቀጥታ የሚገኘው ከአዲስ አበባ ነው። ከወለጋ፣ ከበደሌ፣ ቦንጋ ምናምን ከጅማ ኤሪያ ለምትመጡ ሰዎች ቀላል ነው። ወደዛ መምጣት ልትችሉ ይችላላችሁ። ግን ይሄ ከሰሜን በኩል የምትመጡ አዲስ አበባ፣ ሐዋሳ፣ ከደቡብ በኩል የምትመጡ ሰዎች በሙሉ አዲስ አበባ መታችሁ ለመሄድ ነው የሚመቻችሁ እና ከአዲስ አበባ 353 ኪሎ ሜትር ርቀት ላይ ነው የሚገኘው። እንዳልኳችሁ በፕሌን ወይም ደግሞ በባስ መሄድ ይችላላችሁ። በባስ ከ7 እስከ 9 ሰዓት መንገድ ነው። እንደ መኪናው ፍጥነት ይወሰናል። ለ9 ሰዓት ከተነሳችሁ ቀን 7 ሰዓት እስከ 6 ተኩል አካባቢ እዛ መድረስ ትችላላችሁ። መንገዱ በጣም ጠመዝማዛ በረሃ፣ የግቢ በረሃ ምናምን አልፋችሁ ስለምትሄዱ እና ትንሽ ከበድ ይላል። ግን ያው ይለመዳል፣ እንደልመድ ነው ማለት ነው። በፕሌን ደግሞ የ45 ደቂቃ መንገድ ነው። ብሩ ደግሞ ከ7 እስከ 8 አይ ቲንክ እንደዛ ነው። ከረንትሊ ያለበት ዋጋ ኔክስት ይር የሚሆንበትን ዋጋ አላውቅም። 45 ደቂቃ ይፈጅባችኋል። ሶ አፎርደብል የሆነውን ለራሳችሁ ስለምታውቁ መርጣችሁ መምጣት ትችላላችሁ። ስለ ከተማው የምናወራ ከሆነ ፒስፉል የሆነ ከተማ ነው። ኮሪደር ልማቱ ምናምን በዛ ነው አይ ቲንክ ጅማን የምታውቁት እና ያው ኮሪደር ልማቱ በከፊልም ሆነ ሞስትሊ አለ። በደንብ ለምታለች ከተማዋ። የፈለጋችሁትን ነገር ወታችሁ ማግኘት ትችላላችሁ፣ መግዛት ትችላላችሁ። ግን ትንሽ እኔ የኔ ኤክስፒሪየንስ ቤት ኤክስፔንሲቭ ነው። ብሼ የሚባል ገበያ አለ፣ እዛ ሄዶ ነው ልጆች ሲገዙ የምሰማው። ግን ቡና ርካሽ፣ ለማመላለስ ግን አይመችም። ምክንያቱም ከ3 ኪሎ በላይ ቡና ማሳለፍ አይቻልም። እና ስለ ከተማ ያለው ነገር ይሄ ነው። ቤተክርስቲያን፣ መስጊድ፣ ቸርቾች፣ የተለያየ እምነት ቤተክርስቲያኖች በየአቅራቢያው አሉ። በየካምፓሶቹ ኤሪያዎችም አሉ። ለመሄድ ከፈለጋችሁ ሁሉም ሰው እንዳይፈልገኝ ነው እና ሩቅ አይደለም። ሁሉም እምነት የሚከተል ሰው ለመምጣት የሚመች ሀገር ናት ጅማ ማለት ነው ከኔ ኤክስፒሪየንስ። ሶ ወደ ካምፓሶቹ ስንመጣ ጅማ ዩኒቨርሲቲ 5 ካምፓሶች አሉት። ሜን ካምፓስ፣ ጂአይቲ ካምፓስ which is ቴክኖ ካምፓስ ማለት ነው። አግሪ ካምፓስ ቬተሪናሪ እና አግሪካልቸር የሚሰጥበት ካምፓስ፣ ቤኮ ወይም ደግሞ ቢዝነስ ኤንድ ኢኮኖሚክስ ካምፓስ፣ አጋሮ ካምፓስ ማለት ነው። ሶ ሜን ካምፓስ እና ቤኮ ካምፓስ በድልድይ ነው የሚገናኙት። ሶ ፊት ለፊት ያሉ ካምፓሶች ነው። ቴክኒክሊ ዊ ካን ሴይ አንድ ካምፓስ ናቸው ብለን ማለት እንችላለን። ግን የተለያዩ ኮሌጆች ስለሆኑ በድልድይ ይለያያል። ቤኮ ካምፓስ የራሱ የሆነ ዶርሞች አሉት፣ መማሪያ ክላሶችም አሉት ማለት ነው። ለዛ 2 ካምፓስ ነው ብለን ካውንት ማድረግ እንችላለን። ጂአይቲ ካምፓስ ደግሞ ቴክኖ ካምፓስ ወይም ኢንጂነሪንግ እና ኮምፒውተር ሳይንስ ሪሌትድ የሆኑ የሚሰጡበት ካምፓስ ነው። አግሪ ካምፓስ ደግሞ አግሪና ቬተሪናሪ ካምፓስ አግሪካልቸር እና ቬተሪናሪ ሜዲሲን እና አግሪካልቸር ሪሌትድ የሆኑ ነገሮች የሚትማሩበት ካምፓስ ነው። አጋሮ ካምፓስ ከሁሉም ካምፓሶች የሆኑ ዲፓርትመንቶች የሆኑ ሴክሽኖች ናቸው የሚሰጡበት። ከጅማ ከተማ የ100 ብር ያህል መንገድ ሄዳችሁን የምትማሩበት ማለት ነው። ሶ ፍሬሽማን ሆናችሁ ስትመጡ የምትገቡት ሶሻል ከሆናችሁ ቤኮ ካምፓስ ሜን ካምፓስ ማለት ነው። ቤኮ ካምፓስ ነው የምትመደቡት። ናቹራሎች ደግሞ እንደ ብዛታችሁ በእኛ አመት የነበረው ግማሾቻችን አግሪ ካምፓስ፣ ግማሾቻችን ደግሞ ጂአይቲ ካምፓስ ነው። አብዛኛው ነበር ጂአይቲ ካምፓስ ነው የሚሄደው። ትንሽ ነበር ነው። በጣም ብዙ ከሆናችሁ ነው አግሪ ካምፓስ የምትመጡት። እኛ 500 ምናምን ነበረ። እኔ አግሪ ካምፓስ ነው የነበርኩት ማለት ነው። ሶ ዋትስ ሌላ ነገር
እና ፕሌስ ኦፍ ሬዚደንሳቸውን እናውራ። አምስት ካምፓስ አለን ካልን ቅድም ስለ አጋሮ ካምፓስ ከከተማው ውጭ ያለው ካምፓስ እሱ ነው ብለናል። ሌሎቹ በቃ ማለት ይቻላል ሙሉ በሙሉ ከተማ ውስጥ ናቸው ማለት እንችላለን። ሜን ካምፓስ እና ቤኮ ካምፓስ በድልድይ ስለሚለያዩ የከተማ መግቢያ ጋር ናቸው ያሉት ከመርካቶ ወይም ደግሞ ከመሀል ከተማ ማለት ነው። ከመርካቶ አንድ ታክሲ የሆስፒታል ታክሲ ከያዛችሁ ሜን ካምፓስ በሆስፒታል በር በኩል መውረድ ትችላላችሁ። የአጅብ ታክሲ ከያዛችሁ ደግሞ ለቤኮ ቅርብ ነው ወይም ደግሞ ለቆሎ በር ለሜን ካምፓስ ትልቁ በር ደግሞ ቅርብ ነው ማለት ነው። አግሪ ካምፓስ ደግሞ ከመርካቶ አንድ ታክሲ ወይም ደግሞ ሳሪስ በሚለው ታክሲ ሄዳችሁ ታገኙታላችሁ። ጃይቲ ካምፓስ ደግሞ ከመርካቶ ገብርኤል። እነዚህ እስካሁን ልኳቸው አብዛኞቹ አላቅም ከየት ላይ ያለውን ዋጋ እኛ ዛይ ነበርን፣ ግን የ20 ብር እና የ15 ብር መንገዶች ናቸው ማለት ነው። ይህንን ይመስላል ፕሌስ ኦፍ ሬዚደንሳቸው ያሉበት የርቀት ማለት ነው። ሶ እኔ አግሪ ካምፓስ ነው የነበርኩት እንዳልኳችሁ ዎኪንግ ዲስታንስ ነው። ጅማ ከተማ የምታወቀው በሲኒማ አይደል? which is ፈረንጅ አራዳ የሚባለው የለማ በጣም ቲክቶከሮች ሲመጡ ብዙ የምታዩት ቦታ ማለት ፈረንጅ አራዳ ነው የሚባለው። ጃይቲ ካምፓስ እና አግሪ ካምፓስ ለዛ ቦታ ይቀርባሉ። አግሪ ካምፓስ እና ጃይቲ ካምፓስ ላይ ያለው ዲስታንስ ዎኪንግ ዲስታንስ ከ10 እስከ 15 ደቂቃ ወክ አድርጋችሁ መሄድ ትችላላችሁ። ትንሽ ይቀራረባል። እሱ መሀላችን ላይ የፌዴራል የሆነ ብቻ እዛ አለ ትልቅዬ ፌዴራል ካምፓስ አለ። እሱ ነው የሚለያየን የኛን ካምፓስ እና የጃይቲን ካምፓስ ማለት ነው። እና ዎኪንግ ዲስታንስ ነው። ወደ ሲኒው ለመሄድ ወደ መርካቶ ለመሄድ ወክ አድርጋችሁ መሄድ ትችላላችሁ። ካልፈለጋችሁ 10 ብር ከፍላችሁ በታክሲ መሄድ ትችላላችሁ ማለት ነው። እና ስለ ፕሌስ ኦፍ ሬዚደንሳቸው የሚያድ ካወራን ስለ እያንዳንዱ ግቢ ዲቴይል እናወራ ማለት ነው። ሶ ልክ ፍሬሽ ሆናችሁ ስትመጡ የሁላችንም ፍሬሽ ሆነን ስንመጣ የኔ ጥያቄ የነበረው መጀመሪያ ላይ ምንድነው የት እንደምንመደብ ነገርኳችሁ አይደል? ቀጣዩ ነገር ዶርም ነው አይደል? ሶ ስለ ዶርም ደግሞ ስናወራ there are lots of dorm traumas ለዛ ነው ጃይቲ እና ቤኮ ካምፓስ ስትመደቡ ጃይቲ ካምፓስ 8 ሆናችሁ ነው የምትመደቡት። ሎካል ይኖራል ምናምን ሰው ላይ ነው ይችላል ሊቀር ይችላል ምናምን እሱ ያለ በቃ እንደሚደርሳችሁ ዶርም ነው። ግን ለ8 ነው ጃይቲ ካምፓስ። ቤኮም አይ ቲንክ ሚኒመም 6 ማክሲመም 8 ይመስለኛል። ከዛ ግን አግሪ ካምፓስ የምትመደቡ ከሆነ እኔ ነበርኩበት ካምፓስ ትንሽ በዛ ያለ ቁጥር የምትመደቡት እዛ ነው። ዶርሙም ሰፋ ይላል። አክቹሊ አዲስ አበባ ዩኒቨርሲቲ ምናምን አይታችሁ ከሆነ ሰፊ ዶርም ሆኖ ያው አልጋ ምናምን ይኖራችኋል፣ ሎከር ይኖራችኋል። ከ20 ሚኒመም 20 እና ከዛ በላይ ትሆናላችሁ። ይሄ ይለመዳል ማለት ነው። ለወንዶቹም ለሴቶቹም እንደዛ ነው አግሪ ካምፓስ ስትመደቡ ማለት ነው። እኔ አግሪ ካምፓስ ነበርኩኝ ካልኳችሁ እኔ ሰርቫይቭ ካረኩኝ እናንተ ማታሩግበት ምንም ምክንያት የለም። ጃይቲ ከደረሳችሁ እንደዛው። ግን ሁሉም ግቢ የየራሱ በጣም ደስ የሚል ነገር አለው። ሁሉም ግቢ ደግሞ የየራሱ የሚያስደነግጥም ነገር ሊኖር ስለሚችል ያው ኤክስፔክቴሽናችሁን ሃየርም ሎወርም አድርጋችሁ እንዳትመጡ። ምክንያቱም እኛ በቃ 8 ሰው ኤክስፔክት አድርጌ ስለነበር የሄድኩት የመጀመሪያ ትራውማዬ ዶርም ነበር ማለት ስገባ ሻንጤን ጎትቶ ሲገቡ ምናምን ዶርም ሳይ 18 አልቃለሁ። ከዛ ማለት የመሰለኝ ዶርም ተማሪ በዝቶ ምናምን መማሪያ ክላስ ቀይሮ ምናምን የመሰለኝ የነበረውና ስለምን ሳላችሁ ምናምን ብለው ነበር። ያው ለመድ ነው አለፍ ነው ፈርስት ሴሚስተር ማለት ነው። እና ሁሌም ኤክስፔክቴሽናችሁ ሎወር አድርጉ ለብዙ ነገር ትራውማ እንዳይሆንባችሁ ማለት ነው። ሶ ስለ ዶርም የሚያል ካወራን ካፌ ሌላኛው ምግብ አይደል? ምግብ ማለት ነው። ሶ ከባድ ነው ምናምን ይባላል ስለ ግቢ ያለው እውነታ። ጅማ ዩኒቨርሲቲ የኔ የነበርኩበት ዩኒቨርሲቲ ፍሬሽማን ፈርስት ሴሚስተር ሰከንድ ሴሚስተር ካፌ መሆን አይቻልም። በገዛ ፈቃዳችሁ ከፍዬ እበላለሁኝ ፋሚሊ ፈንድ ያደርገኛል ብላችሁ ካላላችሁ በቀር ካፌ መሆን አይቻልም። አሰካፌ ነው ያለው መደረግ የምችሉት። ሰከንድ ፖርታላችሁ ሰከንድ እስካያ ድረስ ሜን ካፌ ሬጅስትሬሽን ያለን ኔክስት ይር ላይ የሚቀየር አዲስ ነገር ካልኖረ በቀር ማለት ነው። ሶ ነን ካፌ አትሆንም ከተባለ ካፌ ትበላላችሁ ወይም ደግሞ እንዳልኳችሁ ፋሚሊ ፈንድ ያደርጋችኋል ማለት ነው። ሶ እኔ ካፌም ነን ካፌም ነበርኩኝ ማለት ይቻላል። ዳሆል ይር ውጪ እበላለሁ ካፌ እበላለሁ። ግን ፈርስት ሴሚስተር ላይ አግሪ ካምፓስ ነው የነበርኩት ስላልኳችሁ አግሪ ካምፓስ የምትመደቡ ልጆች ብዛታችሁ ትንሽ ነው። ካምፓስ ውስጥ የሚሰጡት ዲፓርትመንቶች 6 ወይም 7 ዲፓርትመንት ስለሆነ ትንሽ ተማሪ ነው ምናምን ብትሆኑ ነው። ለትንሽ ተማሪ የሚሰራ ምግብ ስላለ የአግሪ ካምፓስ ምግብ በተነጻጻሪው ከሌላው ካፌ ይሻላል ይባላል። ግን እኔ ሜን ካምፓስ ሜጄ ስላየሁት ሜን ካምፓስን እውነት ጸዴ ነው። ትንሽ ጃይቲ ካምፓስ ካፌ ነው ከባድ የሚባለው። ግን
እኔ ቀምሼው አላውቅም። እዛ ካምፓስ ስላልተማርኩኝ ሰርቫይቭ ይደረጋል ነው ማለት መብላት ግዴታችሁ ከሆነ መብላት ሰርቫይቭ ይደረጋል። እና ፎር ፍሬሽማን ነን ካፌ መሆን አይቻልም እንዳልኳችሁ። ሶሻሎች ቤኮ ካምፓስ የምትመደቡት በድልድይ ተሻግራችሁ ሜን ካምፓስ ታይታኒክ ካፌ መታችሁ ነው የምትበሉት። ትንሽ እሷ ፕሮሰስ ደግሞ ለሶሻሎች ከባድ ያደርገዋል። መንገድ ላይ ያልቃል ምግቡ ይላሉ። ብቻ በፎርዝና ዳባድ የሚልኳችሁ አግሪም እዛው ግቢ ውስጥ አለ ካፌ። አግሪ ካምፓስ ጠባቡ ካምፓስ ነው ኮብልም ካምፓስ እና በጣም እኔ የወደድኩት እሱን ካምፓስ ነው። በጣም ስትራግል አታደርጉም። ሩቅ ነው አትሄዱ። ጂአይቲ ካምፓስ ደግሞ እዛው ግቢ ውስጥ አለ። በሙዝበር በኩል ነው። ትንሽ ላይብራሪውና ካፌ ምግብ ቤቱ ይራራቃል ነው እና የሚባለው ካምፓስ እሱ ነው። ሜን ካምፓስም እንደዛ ብዙም አይርቅም። ለዶርሞች ቅርብ ነው። ትንሽ ለቤኮ ተማሪዎች ነው የሚርቀው ካፌው ማለት ነው። እሺ ካፌ ማንበላ ከሆነ ላውንጅስ ደግሞ ካላችሁ እኔ ካጋሮ ካምፓስ ውጪ አራቱም ካምፓስ የመሄድ ቻንሱ ነበረኝ። ሜን ካምፓስ ነው አሁን ሜን ካምፓስ ስለሆነ የምማረው ከፊት ለፊት ስለሆነ ቤኮ ካምፓስ ያለው እዛም እሄዳለሁ። አግሪ ካምፓስ ነበርኩኝ። ጂአይቲ ካምፓስ ደግሞ ጓደኞች ስላሉኝ እዛ እሄዳለሁ ማለት ነው። ሶ ጂአይቲ ካምፓስ ያለው የላውንጅ ሲስተም የሴቶቹም የወንዶቹም ዶርም ጋራ አሉ ላውንጆቹ። እዛው ፎቁ ላይ ስትሄዱ ያሳያቸዋል። ሁለት አይ ቲንክ ሴቶች ጋር ሁለት ላውንጅ እንዳላቃለሁ። እዛም መብላት ትችላላችሁ ግቢ ውስጥ መብላት ከፈለጋችሁ። ቢካዝ በተነጻጻሪው ከውጭው የግቢው ምግብ ይቀንሳል ተብሎ ስለሚታሰብ ማለት ነው። ጣዕሙን ምናምን ያው ቴስት ከሰው ሰው ይለያያልና አላቅም። ዩ ጋይስ ቤታችሁ ቴስት እኔ ከመነግራችሁ አይደበረም፣ አይከፋም። እንደና ቤት የሚሆን ነገር የለም። አግሪ ካምፓስም ላውንጅ አለ ዋይት ሃውስ ዶርም ጋራ። እኔ የላውንጅ ምግብ ብዙ ተጠቃሚ አልነበርኩኝም፣ ግን ሻይና ብስኩት ቁቀር በላ ነበር ከመርሻ ጋር ማለት ነው። እና የአግሪ ካምፓስ ቁቀርና ሻይ ባለውለታዬ ነው። ወተትም አትሴም ታይም እና እሱ አለ ሻይ ቤቱ ጋራ ማለት ነው ዋይት ሃውስ ዶርም ጋራ። ሜን ካምፓስ ጋር ስትመጡ የወንዶቹ ዶርም ጋር የሴቶች ዶርም ጋራ ከታች አለ። የሴቶች ዶርም ባቢሎን ዶርም ከተመደባችሁ ነው አይ ቲንክ እዛ አለ። መብላት ከፈለጋችሁ ወንዶቹም ጋር እንዳለ ሰምቻለሁ። ከዛ ውጪ ግን ለውጪ ተማሪ አባጅፋር አለ፣ ኮኬት አለ። ግቢ ውስጥ ደግሞ ሌሎች ላውንጆች የሆኑ ካፌዎች አሉ። እስካሁን ድረስ አልገባሁባቸውም፣ ግን አባጅፋርና ኮኬት ተማሪ በደንብ የሚጠቀማቸው ካፌዎች ናቸው፣ ላውንጆች ናቸው ማለት ነው። ወደ ቤኮ ካምፓስ ስንሄድ እኛም ተሰደን የምንሄድበት ላውንጅ ጃፋር የሚባል ላውንጅ አለ። በተነጻጻሪ ግቢ ውስጥ ካሉት ላውንጆች በሙሉ የተሻለ ላውንጅ ነው። ድልድይ ተሻግረን አስፋልት ተሻግረን ምናምን ሄደን የምንጠቀመው ላውንጅ ነው። ቤኮ ካምፓስ የምትገቡ ጸዴ ላውንጅ አላችሁ ማለት ነው። እኔ ጅማ ሄጄ ካየኋቸው ላውንጆች በሙሉ ማለት ነው። ሶ ስለ ላውንጅ እንደዚህ ካወራን ቀጣዩ ደግሞ ያው ቤዚክ ኔዶቻችንን ሆነ ሪፍሬሽመንቶቻችንን ለመግዛት ሱቅና ሱፐርማርኬት እንፈልጋለን አይደለ? ሶ ስለ ሱቅና ስለ ሱፐርማርኬት ስናወራ ጂአይቲ ካምፓስ የምትመደቡ ልጆች በጣም ደላኪያስ ታዚም ታይም ደግሞ ገንዘብ የምታባክኑ። ምክንያቱም ቤስ ሱፐርማርኬት ኤቨር ነው ያላቸው ጂአይቲ ካምፓስ። እኔ ዩኒቨርሲቲ ተማሪ ሆኜ ካየኋቸው ማለት ነው። አዶና ባታ ሌሎች ግቢዎች ግን የጂአይቲ ሱፐርማርኬት በጣም በቃ ቡቲክም ነው፣ ስቴሽነሪም ነው፣ ሱቅም ነው፣ ሁሉም ነገር አለው። ሁሉም ነገር ማለት ነው። እኔ አላውቅም። እኔ ራሴ ሄጄ እዛ በርኩኝ ቁጥር ባይኔ በልቼ ነው መጣው ማለት ይቻላል። እርጎም አለ ምናምን ሁሉም ነገር አለ የጂአይቲ ሱፐርማርኬት ማለት ነው። አግሪ ካምፓስ የገባን ጊዜ ሱቅ አለ ስናቲ በጣም ትልቅም አይደለም ትንሽም አይደለም፣ ግን የምፈልጉት ነገር ታገኛላችሁ። ውሃም የሚቀባም ነገር ምናምን መግዛት ከፈለጋችሁ ለግቢ በቃ ካርድ ምንም ከሆነ አለ። ሜን ካምፓስ ስንመጣ ሜን ካምፓስም አባጅፋር ውስጥ እንደ ሱቅም እንደ ላውንጅም ነው። ከዛ ደግሞ ሌላ ሱቅ አለ፣ ትንሽ ሱቅ አለ። ቤኮ ካምፓስ ጃፋር ላውንጅ ውስጥ እንደዛው ሶፍት ድሪንክስ ምናምን ይሸጣሉ። እዛ ይቻለውኝ ግን በቃ በሱፐርማርኬት ደረጃ የጂአይቲ ሱፐርማርኬት የሚደርስ የለም፣ ጭራሽ የለም ማለት ነው። እና ታድላችኋል ጂአይቲ የምትመደቡ እና በደንብ ገንዘባችሁን ቆጥቡ እላለሁኝ በዚህ አጋጣሚ ማለት ነው። እንደ ስለ ላይብራሪ እናውራ which ለመማር አይደለም የምንሄደው፣ ስለ ሁሉም ካምፓስ ያሉት ላይብራሪዎች ነው የማወራው። በላይብራሪ ሪች የሆነው ካምፓስ ሜን ካምፓስ ነው። ግን ሜን ካምፓስ ላይ ፍሬሽማን ሆነን
ፍሬሽማን ሆነው ሜን ካምፓስ የሆነ እድል ያላችሁ ሶሻሎች ስለሆኑ ለሶሻሎች ይጠቅማቸዋል። ሜን ካምፓስ ውስጥ 6 ላይብራሪ አለ። 6 ነው ቲንክ 1 2 3 4 5 1 2 3 4 5 6 ላይብራሪ አለ። ቤኮ ካምፓስ ውስጥ ላይብራሪ አለ፣ ግን ትንሽዬ ናት ላይብራሪዋ። ስለዚህ ሞስት ኦፍ ዘ ታይም ሶሻል ተማሪዎች የቤኮ ተማሪዎች መጥተው ሜን ካምፓስ ነው የሚያነቡት። ሰው ያሉት ላይብራሪዎች H1 ሄልዝ ዋን ላይብራሪ፣ H2 ላይብራሪ፣ ሎ ላይብራሪ፣ ሶሻል ላይብራሪ፣ ኢዱክ ላይብራሪ እና ለሴቶች ደግሞ ወመንስ ላይብራሪ አለ። የሴቶች ዶርም ግቢ ውስጥ ማለት ነው። ሰፋ የሚለው ላይብራሪ ሶሻል ላይብራሪ። H1 እና H2 ላይብራሪ ሞስት ኦፍ ዘ ታይም የጤና ተማሪዎች ይገባሉ፣ ሌሎች ተማሪዎችም ይገባሉ፣ ግን ቢዚ የሆነ ላይብራሪ ነው። ሶሻል ላይብራሪ ሰፊ ላይብራሪ የሚገነባ አዲስ ላይብራሪ አለ። ትልቅ ላይብራሪ ግን ሎ ላይብራሪ ዘ ኳይተስት እኔ ኤክስፔሪንስ ካረኩት። ኢዱክ ገብቼ አላውቅም። ኢዱክ ያለው በቆሎ በር ስትገቡ ስቴዲየሙ ጋር ነው ያለው። ስቴዲየሙ ፊት ለፊት በቃ ቅርቡ የሆነው ለቤኮ ተማሪ ቅርቡ የሆነው ላይብራሪ ኢዱክ ነው። ግን እሱም በጣም ፈጣን ዋይፋይ ያለበት ስለሚባል ብዙ ሰው እንደሚበዛበት ሰምቻለሁ ማለት ነው። አግሪ ካምፓስ ስትሄዱ አንድ ትልቅ የሆነ ላይብራሪ ነው ያላችሁ። ዲጂታል ላይብራሪ ግን ከሴቶች ዶርም ስር አለ። ከዛ ደግሞ እዛው ላይብራሪ ላስት ፍሎር ላይ አለ። ፒሲ ይዛችሁ ለማትሄዱ ልጆች ኮምፒውተር እንደተጠቀሙ ማለት ነው። ዲጂታል ላይብራሪ ጃይቲ ለሴቶች አለ። የሴቶች ዶርም የሆነ አንደኛው ዶርም መጨረሻ ፍሎር ላይ አለ። ከዛ በተጨማሪ ትልቅ ላይብራሪ ደግሞ ለብቻው ራቅ ብሎ የራሱን የዴንታል ኤሪያ ይዞ ትልቅ ላይብራሪ አለ። ስለ ላይብራሪ ይሄን ያህል ነው የማውቀው ማለት ነው። እና አብዛኞቹ ዋይፋይ ያላቸው ሁሉም ማለት ይቻላል ዋይፋይ ያላቸው የሌላቸው ሊኖሩ ይችላሉ። እና ፍሪ ዋይፋይ በደንብ መጠቀም ትችላላችሁ። ላይብራሪ ኤሪያዎች ጋራ ሰው ከተሰበሰበ ካያችሁ ዋይፋይ በደንብ አለ ማለት ነው። አማርጣችሁ መሄድ ትችላላችሁ ማለት ነው። ዶርሞችም ጋር አለ። ባይዘው ቀደም አልተናገርኩኝም። ዋይፋይ አለ ዶርም ፍጥነቱ ምናምን። አሁን አግሪ እኛ ጋራ ነበር እኛ ብሎክ ላይ ማለት ነው። አግሪ ብዙ ቦታ ጋር ዋይፋይ ነበር። እኔ እስከማውቀው ድረስ ሜን ካምፓስ ስመጣ ነው ብዙ ቦታ ጋር ያላየሁት ዋይፋይ ማለት ነው። ኦኬ ሶ የሰር ሌላ ተጨማሪ ነገሮች ስለ ግቢ የግቢ ጉባኤ ጀማ ለሙስሊሞች ፌሎሺፕ ደግሞ አለ። ሁሉም ካምፓስ ላይ አለ። በወዝናም ሃሪከን እንግሊሽ ኖ አፋን ኦሮሞ አፋን ኦሮሞ አብዛኛውን ጊዜ አፋን ኦሮሞ ብቻ የሚናገሩ ሰዎች አሉ ምናምንና ለነሱ በኦሮምኛ የተዘጋጀ አለ። ለአማርኛ ተጠቃሚዎችም ደግሞ በአማርኛ አለ። ዌልካም ሊሏችሁ ሁሉም ሬዲ ናቸው። በጣም ከግቢ የሚያበረታ የሚያጽናና የሚሆነ ባህል በቃ እሱ ነው ማለት ነው። እና ጆይን በቃ በየሃይማኖቶቻችሁ እንደሄዳችሁ እነዚህ ሰዎች ሊጠሯችሁ ይመጣሉ፣ ዌልካም ሊሏችሁ ይመጣሉ። ስለሚመዘገቡ መመዝገብ እንዳትረሱ። ቢካዝ በቃ ያላችሁ ነገር እሱ ነው። የሚያበረታችሁ ነገር እሱ ይሆናል። የሆነ ሰንዳይ ላይ ማለት ነው ፋሚሊ ይሰጣል፣ ቤተሰብ ይሰጣችኋል ምናምን ነው። ቱሊን ማንም ስለሌላችሁ ሊን የምታደርጉት ፈጣራችሁ ላይ ስለሆነ ሞስት ኦፍ ዘ ታይም ሜክ ሹር ቱ ጎ እነዚህ ስፍራዎች ላይ እሺ። እና የሳውን የግቢ ተማሪ ከመማር ውጪ ከማጥናት ውጪ ምናምን ቺል ማድረግ ምናምን ይፈልጋል አይደለ? ሶ ሐዋሳ ምናምን ለሚሉ ልጆች አይቃለ ምናምን ይባላል። እኛ ጋራ አሉ ነው ኢትስ ናት ኦፕን የት ግን ቦዬ ምናምን የሚባል አይ ቲንክ ሰው ሰራሽ ሐይቅ ነው። ጀት ስኪ ምናምን አለ። እስካሁን ክፍት አይደለም። አባጅፋር ፓላሱን እስካሁን ክፍት አይደለም፣ ግን ለእንትን ቅርብ ነው። ለሰካ ዋተርፎል ሰቃ ይሁን ሰካ ለጨበራ ጭራ ፓርክ ምናምን ለቦንጋ ለነዚህ ኤሪያዎች ቅርብ ነው። ትሪፕ ምናምን አዘጋጅታችሁ መሄድ ከፈለጋችሁ ግን እዛው ከተማው ውስጥ ምናምን ጸዲ ኮፊ ሃውሶች አሉ፣ በርገር ቤቶች፣ ኑድልስ ቤቶች፣ ምግብ ቤቶች ምናምን አሉ። ያለው ሰራዊት ነው እንዳለ ሀገር ውስጥ ያለውና ያወጣችሁ ወይም ቺል ማድረግ ትችላላችሁ ማለት ነው። እና እንደምጣችሁ ለማረፍም ከፈለጋችሁ ሆቴሎችም አሉ። ጥሩ ሌቨል የሆኑ ሆቴሎች ሴንትራል፣ ዶሎሎ፣ ሀይሌ ሪዞርትም አለ። ብቻ አሉ ሆቴሎች ጸድ የሆኑ ሆቴሎች አሉ። ሲኒማም አለ። ዶሎሎ ሆቴል ቺል ማድረግ ከፈለጋችሁ ብዙ ስፔስ አለ። ብቻ it's all about the money yes። እና ስለ ከተማው ስለ ግቢው እንደዚህ ያላወራን። the weather is mostly sunny ግን south west part of the country ስለሆነ all year ዝናብ አለ እና ሲዘንብ ኃይለኛ ዝናብ ነው የሚዘንበው።
ደስ የሚለው የጅማ ዝናብ ዝንብ ይልና በጣም ባይል ጥፍት ይላል። እንዴት ነው እያለ የሚለው ዝናብ አይደለም። ይመጣል፣ ይዘንባል፣ ይሄዳል እና ጭጋጋማ ምናምን ይሆናል። ኖርማል ነው። ሙቀትም አለ። ጥላ በጣም ነሰሰሪ፣ ዣንጥላ በጣም በጣም አስፈላጊ ነገር ነው። ወንድ ልጅ ጥላ ይዛል እንደኛ አይባልም። ጅማ ሲመጡ ሴትም ወንድም በደንብ ነው ጥላ የሚይዘው። ፀሐይ በጣም የሚያቃጥለው ጥላ፣ ኮፍያ ምናምን ይሄ ከፀሐይ የሚከልል ሰንስክሪን ምናምን ነገር እሱን በደንብ ያዙ ማለት ነው። ፀሐይ አለ በደንብ ሙቀትም አለ። ለሙቀትም ለብርድም የሚሆን አይነት አለባበስ ያዙ። ሞቃት ነው አላችሁ ቀዝቃዛም ነው ብዬ አላሳስታችሁም። በቃ ሁለቱንም አይነት አለባበስ ያዙ ማለት ነው ስለሚያስፈልጋችሁ ቦለብዳ። የስ ሌላ ምን አለ? አባውት ዘ ሲቲ አውርተናል። አባውት ዘ ቪዲዮ ተቋረጠና ነው በካጋይ ተመልሰናል። ሶ አይ ቲንክ ቪዲዮስ እየረዘመ ነው ያለው። ከቀጣይ የምንገባው ስለ አካዳሚክ ነው። ሶ ፈርስት ሴምስተር ስትመጡ የምትወስዷቸው የፍሬሽማን ኮርሶች ምንድን ናቸው? ጅማ ዩኒቨርሲቲ ለሶሻል ለናቹራል። ሶ ለሶሻል እና ለናቹራል ተመሳሳይ 18 ክሬዲት አወር ያለው ኮርስ ነው የምትወስዱት which is ለናቹራል ሎጂክ፣ ፊዚክስ፣ ማትስ፣ ሳይኮሎጂ፣ እንግሊሽ፣ ፊዚካል ፊትነስ ኤንድ ጂኦግራፊ። ለሶሻል ደግሞ ሎጂክ፣ ኢኮኖሚክስ፣ ማትስ፣ ሳይኮሎጂ፣ እንግሊሽ፣ ፊዚካል ፊትነስ ኤንድ ጂኦግራፊ ናቸው። የሚለየን ፊዚክስ እና ኢኮኖሚክስ ነው። እኛ ፊዚክስ እንወስዳለን፣ ሶሻሎች ደግሞ ኢኮኖሚክስ ይወስዳሉ። እንዳልኳቸው 18 ክሬዲት አወር ነው የሚይዘው። ግን ምንድነው እዚህ ጋር ፊዚካል ፊትነስ ፓስ ኦር ፌል ነው። ዩ ማይ ቲንክ ማተር አያደርግም ብላችሁ ግን ኢት ማተርስ። በተለይ ደግሞ ሜዲሲን ምናምን ፕላን ለምታደርጉ ጤና አገባለሁ ብላችሁ ለምታስቡ ልጆች፣ ሶሲቴክ ለምታደርጉ ሰዎች you guys have to have pass if ካላችሁ መፈተናችሁ ነው you need it። ስለዚህ እና ደግሞ ሌሎቻችንን አፌክት ያደርግም ብላችሁ ታስቡ ስላላችሁ ግን መጨረሻ ላይ ሲጂፒኤ ላይ አፌክት ያደርጋችኋል ማለት ነው። ሶ ሩጥ መስራት ነው፣ ስሩ። የወረቀ ፈተና ነው የሚል በቃ ጀስት 51 ማምጣት ነው፣ ሌላ ምንም አይደለም። ግን ያው 80 ቤት ምናምን ታምጣላችሁ። ጀስት ቴክ ሲሪየስሊ ሲሪየስ አይደለምላችሁ እንዳታስቡ ነው ይሄንን ዋን እያደረኳችሁ ያለሁት። ግሬዲንግ ሲስተሙን እዚህ ጋር አስገባላችኋለሁ። ጂፒኤ የሚባለው ነገር ዩር ላይፍ ፈርስት ሴምስተር ላይ ዩር ኤቭሪቲንግ የምትኖሩለት አትሞቱለት የምትክል በቃ የሆነ የህይወት የምትሽራት አይነት ነገር አለ አይደለ? በተለይ ለናቹራል ተማሪ ፈርስት ሴምስተር ጂፒኤ በጣም ማንዳቶሪ ቢካዝ የምትመርጡት አለ አይደለ? ስኩሎቻችሁን አዘር ናቹራል ሳይንስ ኢንስቲትዩት ኦፍ ሄልዝ እና ጂአይቲ ማለት ኢንስቲትዩት ኦፍ ቴክኖሎጂ የምትመርጡበት የፈርስት ሴምስተር ጂፒያችሁ ነው። ሁሉም ከቱፍ ፖይንት አለው። ሞስት ኦፍ ዘ ታይም እስከዛሬ ድረስ ለጤና ስትሪ ነበር ከቱፍ ፖይንቱ እንደተሰራው እንደ አመቱ ላይ በቃ እንዳወዳደቃችን እንዳሰራራችን ከፍ ዝቅ ሊል ይችላል። በእናንተ አመት ሊሰራ ይችላል ምናምን ነገር ነው። ጂፒያችሁ ኦራም በሉት ምንም በሉት ያላችሁ ነገር ግቢ እስከሄዳችሁ ድረስ ጂፒያችሁ ነው። ስለዚህ ወርክ ኦን ዩር ክላስ በደንብ ኦን ዩር ስተዲስ በደንብ እና ሚድ ኤግዛማችሁ ከ30 ከ35 ከ25 እና እንዳስተማሪ ይለያያል። ሞስት ኦፍ ዘ ታይም ከ30 ነው የምትፈተኑት፣ ከ50 ነው የምትጨርሱት። 50 ፋይናል ስለሆነ ማለት ነው። የቀረውን 20 ማርክ 15 ማርክ ምናምን አሳይመንት፣ አቴንዳንስ፣ ላብ ሪፖርት እንዳስተማሪዎቹ እንደ ትምህርቱ አይነት አድርገው ይዛሉ። ስለዚህ አቴንዳንስ ማንዳቶሪ ሊሆን ይችላል። አንዳንድ አስተማሪዎች በጣም ቴክ ኬር አድርገው አቴንዳንስ ሊሉ ይችላሉ። እኔ አሁን ከአቴንዳንስ የተያዘ ማርክ አለን። ላብ ሪፖርት ፊዚክስ ምናምን ይኖራቸዋል። አሳይመንቶች ደግሞ ሁሉም የግሩፕም ኢንዲቪጁዋል ሞስት ኦፍ ዘ ታይም የግሩፕ አሳይመንት ነው የሚኖረው። የፈርስት ሴምስተር አስተማሪ አክቹሊ ጌት ቱ ጊቭ አሳይመንት ማርክ ሰከንድ ሴምስተር ላይ ያሉት ናቸው ትንሽ። በተለይ እኔ ሰከንድ ሴምስተር ላይ ያጋጠሙ አስተማሪዎች አሳይመንት ላይ በጣም ጎድተውኛል። ለዛ ነው yes this is my brother's recommendation ጂም ይፈልጋሉ ወንዶች ብሎኛል። አይ ቲንክ ሜን ካምፓስ እና ቬቲ ካምፓስ ውስጥ አለ፣ ግን ለስቱደንት ይሁን ለማን ይሁን አላውቅም፣ ግን ከተማ ውስጥ አሉ ጂም ቤቶች። ስለዚህ እነሱ ሰርች አድርጋችሁ ቲክቶክ ላይ እናንተ ድረሱበት። እንዳልኳችሁ ደግሞ እዛው ከተማ ውስጥ አላልኳችሁ ወክ ለማድረግ ለመሮጥ ምናምን ደግሞ ሀገሩ ስለሚመች ያው ኪስን በማይጎዳ መልኩ ከተማውን ሩጡ፣ ግቢውን ሩጡ። ግቢዎቹ ሰፊ ናቸው። yes so አሁን we are here ወደ ዲፓርትመንት ማለት ነው። ሶ ዲፓርትመንት ልዘረዝር ነበር ግን they are a lot። ስለዚህ ምን አደርጋለሁ መሰላችሁ? ያሉትን ኮሌጆች እነግራችኋለሁ፣ እኛን አስገባላችኋለሁ ማለት ነው። ሶ የመጀመሪያው ኮሌጅ ኦፍ ኢንስቲትዩት ኦፍ ሄልዝ ሳይንስ ነው። ኮሌጅ ኦፍ ኢንስቲትዩት ኦፍ ሄልዝ ሳይንስ ለመግባት you guys need
ጸድ ጂፒ ፕላስ ደግሞ ሲኦሲ ኤግዛም ትፈተናላችሁ። ማትሪክ ሪዘልታችሁ ከመቶ 50% ጂፒ 30% ሲኦሲ 20% ማትሪክ። እነዚህን የሚፈልጉ 10 ዲፓርትመንቶች አሉ። ኢንተርናሽናል ነርሲንግ በ12ኛ ክፍል ማትሪክ ውጤታችሁ ነው የምትገቡት። ዊችዝ ግቢ እንደመጣችሁ ነው የምትገቡት፣ ፍሬሽማን ኮርስ ምናምን ሳትወስዱ ማለት ነው። እና ምን ያህል ተማሪ እንደሚቀበሉ የኦሪንቴሽን ጊዜ ራሳቸው አናውንስ ያደርጋሉ። ከዛ አፕላይ አድርጋችሁ ነው የምትገቡት። ኢንተርናሽናል ነርሲንግ የሚሰጠው ጅማ ዩኒቨርሲቲ ብቻ ስለሆነ ሹት ሻት ኢንተርናሽናል ነርሲንግ መማር መፈልጉ ከሆነ ማለት ነው። ጂአይቲ ኢንስቲትዩት ኦፍ ቴክኖሎጂ ጅማ ኢንስቲትዩት ኦፍ ቴክኖሎጂ እዚህ ጋር ይገባላችኋል። ጅማ ኢንስቲትዩት ኦፍ ቴክኖሎጂ ላይ ኤሮስፔስ ኢንጂነሪንግ እና አርኪቴክቸር ሲኦሲ አለው። ኤሮስፔስ ኢንጂነሪንግ ሲኦሲ ሪተን ማለት ነው። ከዛ ደግሞ ኢንተርቪው አለው በጣም ትንሽ 20 ተማሪ ከዛ ወደፊት ከጨመረ አላውቅም የሚቀበለውን ቁጥር በጣም ከፍተኛ ጂፒ ያስፈልጋቸዋል። ከፍተኛ የሆነ አላውቅም ኢንጂነሪንግ ሞስት ኦፍ ማትስን ፊዚክስ አለ። ያው ማትስና ፊዚክስ ነርዶች ኤሮስፔስ ብዙ መማር የሚፈልግ ሰው አጋጥሞኛል። ጅማ ሲሄድ ፕላን አድርጎ የሚሄዱት ምክንያቱም ኤሮስፔስ ባህር ዳር፣ ጅማ ዲፌንስ እና አቪዬሽን የሚሰጠው ያለ ክፍያ ነው በመንግስት ደረጃ የሚሰጠው ጅማና ባህር ዳር ብቻ ስለሆነ ባህር ዳር ማትሄዱና ጅማ የምትመጡ ከሆነ በደንብ ስሩ፣ በደንብ ማለት ነው። ኤሮስፔስ ፕላን እያደረጋችሁ ከሆነ አርክቴክትም እነዛው የስዕልና ሲኦሲ ኤግዛም አለው ከጂፒ በተጨማሪ ማለት ነው። ሌሎቹ ኢንጂነሪንግ ያው በጂፒያችሁ እንደየኮምፒቲሽኑ ነው የምትገቡት ማለት ነው። እና ከዚህ ከጂአይቲ ከሚሰጡ ትምህርቶች ኮምፒውተር ሳይንስ አንድ ዲፓርትመንት፣ ኮምፒውተር ሳይንስ አንድ ሴክሽን አጋሩ ይላካል ማለት ነው። ወደፊት ሌሎችም ሊጨመሩ ይችላሉ። እስከዛሬ ባለው ግን እንደዚህ ነው የነበረው። ቀጣዩ ደግሞ አግሪካልቸር ኤንድ ቬተርናሪ ሜዲሲን የሚሰጥበት ኮሌጅ ኦፍ አግሪካልቸር ኤንድ ቬተርናሪ ካምፓስ ነው። ያው ቬተርናሪ ምንም የጤና እንትን ቢሆን ለብቻው አግሪ ካምፓስ ነው የሚሰጠው። ቢካዝ ያስፈልገዋል የራሱ ኤሪያ ያው የእንስሳት ሕክምና ስለሆነ እና እዛ ካምፓስ የሚሰጡት እነዚህ ዲፓርትመንቶች ናቸው። ከአግሮ ኢኮኖሚክስ እና ከአግሮ ቢዝነስ አንዳንድ ካምፓስ አጋሩ አንዳንድ ሴክሽን አጋሩ ይላካል ማለት ነው። ኮሌጅ ኦፍ ናቹራል ሳይንስ ማለት አዘር ናቹራል ሳይንስ ላይ ያለ ማለት ነው። አግሪካልቸር እና አዘር ናቹራል ሳይንስ ኮሌጅ ኦፍ አንድ ናቸው ኮታቸው ማለት ነው። ከቶፍ ፖይንታቸው በየአመቱ ይለያያል እና እነዚህ ስታቲስቲክስ ምናምን በኤዱኬሽንም በአፕላይድ ሌቭልም ይሰጣሉ ማለት ነው። ኮሌጅ ኦፍ ናቹራል ሳይንስ በዚህ የራሳችሁን ምርጫ አንዳንዴ በውጤትም ሊሆን ይችላል፣ አንዳንዴ በምርጫችሁ መርጣችሁ ትገባላችሁ። ያው ከሰራችሁ ነው በምርጫችሁ፣ ካልሰራችሁ በስርጫችሁ ስለሚሆን አደራ ስሩ። አሁን ወደ ሶሻል እንመጣለን። ሶሻል ላይ ኮሌጅ ኦፍ ሶሻል ሳይንስ፣ ቢዝነስ ኤንድ ኢኮኖሚክስ ኮሌጅ፣ ኮሌጅ ኦፍ ኤዱኬሽን ኤንድ ቢሄቪራል ሳይንስ፣ ኮሌጅ ኦፍ ላው ኤንድ ገቨርናንስ አለ። ኮሌጅ ኦፍ ሶሻል ሳይንስ ላይ የሚሰጡት እነዚህ ዲፓርትመንቶች ናቸው። የአሊቢራ ሚውዚክ ስኩል አለ፣ ቲያትሪካል አርት ይሰጣል። እነዚህ ዲፓርትመንቶች ይሰጣሉ። አይ ቲንክ አዲስ አበባ የያሬድ ሚውዚክ ስኩል አለ፣ ጅማ ደግሞ የአሊቢራ ሚውዚክ ስኩል አለ ማለት ነው። ቤኮ ካምፓስ የሚሰጡት 6 ዲፓርትመንት ነው። ከሌላው ግቢ አይ ቲንክ ይመስለኛል ኢኮኖሚክስ፣ ቢዝነስ ኤንድ ኢኮኖሚክስ፣ እነዚህ ሎጂስቲክስ ምናምን ቢዝነስ አድሚኒስትሬሽን፣ ማርኬቲንግ ና ያሉ አንፎርቹኔትሊ ጅማ ወደፊት ይከፈታሉ ብለን እናስባለን። ግን እነዚህ ዲፓርትመንቶች ናቸው ቤኮ ካምፓስ የሚሰጡት። በተጨማሪ ኮሌጅ ኦፍ ኤዱኬሽን ኤንድ ቢሄቪራል ሳይንስ ላይ 3 ዲፓርትመንት ነው ያለው። ሳይኮሎጂ መማር የሚፈልጉ ሰዎች ሳይኮሎጂ ጅማ ይሰጣል። በተጨማሪ እነዚህ 2 ዲፓርትመንቶች ይሰጣሉ። ኮሌጅ ኦፍ ላው ኤንድ ገቨርናንስ ላይ ላው፣ ቢኢዲ ሲቪክስ እና ገቨርናንስ ኤንድ ዴቨሎፕመንታል ስተዲ ይሰጣል። ፖለቲካል ሳይንስ፣ ኢንተርናሽናል ሪሌሽን ምናምን ስለሌለ ጅማ ውስጥ አይ ቲንክ ገቨርናንስ ነው። እነዚህን ነገሮችን መማር እየፈለጉ ሳያውቁ መጥተው እንደሌለ ሳያውቁ መጥተው እነዚህ ገቨርናንስ ነው የሚገቡት። እና ምን እንዳለ ምን መማር የምፈልጉ ምን ዩኒቨርሲቲ ምን አለ የሚለውን አጣርታችሁ መሄድ በዛ አጋጣሚ እንዳትረሱ። ሄዳችሁ ወይ የለም እንደ ምናምን ከማለት አቅሙ እያላችሁ ፖቴንሻሉ እያላችሁ የምትፈልጉትን ዲፓርትመንት እንዳገቡ መጀመሪያ ሜክ ሹር ለማጣራት በደንብ እንዳጣራችሁ ማለት ነው። ሶ አባውት ጅማ ዩኒቨርሲቲ ሼር ያደረኩላችሁ ይህንን ይመስላል። ኢፍ ዩ ሃቭ የትኛውም አይነት ጥያቄ አስክ ሚ ኢን ዘ ኮሜንትስ። የማውቀውን ሼር ከማድረግ አልታቀብኩም። አይ ዶንት ኖ ኢፍ አም ዘ ራይት ፐርሰን አሁንም በድጋሚ ይህንን ለመናገር ይህንን ነገሮች ለሼር ለማድረግ ግን ወይናት የማውቀው ከሆነ ወይ ለምን ሼር አላደርግም? የስ እና አይ ዶንት ኖ ኢፍ ኢትስ
this well organized የሆነ ነገር ካልሆነም ኦርጋናይዝ አድርጋችሁ ስሙት። ኦርጋናይዝ አድርጋችሁ ጠይቁኝም። እናንተም እንደኔ ኦርጋናይዝ ማድረግ ማችሉ ከሆነ በተንተንም ማድረጋችሁ ጠይቁኝ ኮሜንት ላይ። ያስረኝ እና ከመጣችሁ ጅማ ለሚኖ መጥቻለሁ ልመጣ ነው ነው ዲሳይድ ካደረጋችሁ we are together ከመጣ ግን አስቡበት፣ በደንብ አስቡበት። እና yes ስለሽ በጣም እነዚህ ጤና ምናምን መማር ፈልጉ ከሆነ ጅማ ለጤና ጥሩ ነው ምናምን፣ ግን ሌላ ዩኒቨርሲቲ መማር የምትችሉ ከሆነ ሌላ ቦታ መሄድ የምትችሉ ከሆነ ኦፖርቹኒቲ እያኖራችሁ ማለት ነው ግዴታ ብላችሁ መጣችሁ ለሚኖር ኮንስኩዌንስ ሪስፖንሲብል ካልሆናችሁ ይሁን በጣም ኮምፒቲሽናል ሰው እንዳለ ወደ ጅማ ነው የሚጎርፈው የነበረ በእኛ የምታላቀም ከዚህ በኋላ ያለውን ግን በተነጻጻሪ ሁኔታ ሰላም ያለው ጅማ ነው ምናምንና ብዙ ዋጋ ሊያስከፍላችሁ ስለሚችል ኦፕሽናችሁን አይምሯችሁንም ሰፋ አድርጋችሁ ከብዙ ነገር አንጻር እዩ። ስታበሩን አትሁኑ። እዚህ ላይ የሆነ ነገር ላይ ብቻ ስታካት አድርጉ። ከመጣችሁ we are together in this one, we struggle together, we win together። ለማን ያልሆነ ለማን ይቀራል? ማን የወደቀው ማን እኮ ይቀራል ማለት ነው። and thank you for watching። ሰብስክራይብ ካላደረጋችሁ አድርጉ። በተመሳሳይ ቪዲዮዎች እንድመጣላችሁ ያኔ ላላ ባይ